እስራኤል በጋዛ ትምህርት ቤቶች ላይ በፈጸመችው ጥቃት 27 ሰዎች መገደላቸው ተገለጸ። በፕሬዝደንት ትራምፕ ታሪፍ ምክንያት የአሜሪካ አክሲዮን ገበያው አሽቆልቁሏል። በዛምቢያ ዋና መዲና ሉሳካ በቅርብ በተሰሙ ተደጋጋሚ የሕፃናት መደፈር ሪፖርቶች ምክንያት የአደባባይ ሰልፍ ተካሂዷል። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች፣ ይህ ዋንጫ አነጋጋሪ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ በዝርዝር ትሰሟችኋላችሁ። ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ወደ መረጃዎቹ ገባን። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ላይ ጥቃት ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። ዳር አል አርቃስም በተሰኘው ትምህርት ቤት ላይ በተፈጸመው ጥቃት ከተገደሉት ተጨማሪዎች በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር አካባቢውን ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ ሚኒስቴር በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥጥር ማዕከል መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓት ውስጥ ባደረሰችው ጥቃት 97 ፍልስጤማውያን መገደላቸውን ማስታውቆ ነበር። ከአየር በተጨማሪ የምድር ላይ ጥቃት የጀመረችው እስራኤል በበኩሏ ሰፋ ያለ የፍልስጤምን ግዛት እንደምትወር ተናግራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል በጥቃቱ የተገደሉት መካከል ሴቶችና ሕፃናት ይገኙበታል ብለዋል። ቃል አቀባዩ አክለውም መንታ ልትወልድ የተቃረበች ነፍሰ ጡር ከ3 ልጆቿ ከባለቤቷና ከእህቷ ጋር እንደጠፋች ተናግረዋል። በትምህርት ቤቱ አቅራቢያ በሚገኘው አልአህሊ ሆስፒታል የተገኘው ቪዲዮ በከፋ የተጎዱ ሕፃናት በመኪና ወደ ማዕከሉ ሲወሰዱ ያሳያል። የእስራኤል መከላከያ ሚኒስቴር ባወጣው መግለጫ በጋዛ ከተማ ጥቃት ያደረሰ ስፍራ የሐማስ ተዋጊዎች ጥቃቶቻቸውን የሚያቀነባብሩበት ስፍራ መሆኑን ነው የተገለጸው። በሰላማዊ ዜጎች ላይ የሚደርስን ጉዳት ለመከላከል በርካታ እርምጃዎች መውሰዳቸውንም መግለጫው አክለዋል። የእስራኤል መከላከያ ሚኒስቴር በተጨማሪም በጋዛ ምስራቃዊ ሸጃያ አካባቢ በተፈጸመው ጥቃት ቢያንስ 12 ሰዎች መገደላቸውን የሲቪል መከላከያው ገልጿል። የሁለት ትንንሽ ሕፃናት አስክሬን ከፈራረሰ ሕንፃ ውስጥ ከአደጋ ጊዜ ሰራተኞች መካከል ሲወጣ የሚያሳይ ቪዲዮ መለቀቁ እንዲሁ እንዲጠየቅ አድርጓል። ስማቸው እንዳይጠቀስ የጠየቁ አንድ የዓይን እማኝ ድንገተኛ ኃይለኛ ፍንዳታ ከእንቅልፋቸው እንደቀሰቀሳቸው ተናግረዋል። ፍንዳታው የተሰማው አያድ በተሰኙ ጎረቤታቸው ቤት ነው ተብሏል። ከእስራኤል መከላከያ በበኩሉ ወዲያውኑ ምላሽ ባይሰጥም ሐሙስ ጠዋት የሻያጃና 4 አጎራባች አካባቢዎች ነዋሪዎች ቀያቸውን ለቀው በአስቸኳይ ወደ ምዕራባዊ ጋዛ እንዲሄዱ አስገዳጅ መመሪያ ሰጥቷል። የአሸባሪዎችን መሠረተ ልማት ለማውደም በከፍተኛ ኃይል እየተሰራ ነው የሚል ማስጠንቀቂያም እየታከለበት ነው። የእስራኤል ጦር በቅርቡ 15 የፍልስጤም የሕክምና ባለሙያዎችን በራፋ አካባቢ የገደለ ሲሆን ከሳምንታት በኋላ አስክሬናቸው የተገኘውን የእነዚህን ግለሰቦች ቀብር የተባበሩት መንግስታት የጅምላ መቃብር ሲል ገልጾታል። 9 ሰዎችን ጭኖ የነበረው አምቡላንስ አልሺኒን የተሰኘ ስፍራ ላይ ከሳምንት በፊት ከፍተኛ ተኩስ እንደተፈጸመበት ዓለም አቀፉ የቀይ መስቀል ማህበር በዚህ ሳምንት መጀመሪያ ገልጾታል። ለሳምንት ያህል ወደ ስፍራው መድረስ በመከልከሉ አስክሬናቸው ከተገደሉ ሳምንታት በኋላ እሁድ መጋቢት 21 2017 ዓ.ም መወሰዱም ተገልጿል። የፍልስጤም ቀይ ጨረቃ ማህበር ከሰራተኞቹ በተጨማሪ 6 የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅት ሰራተኛ አስክሬኖችም ተገኝተዋል ብለዋል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 250ዎቹ ታግተው መወሰዳቸውም የሚታወስ ነው። እስራኤል በጋዛ በፈጸመችው ጥቃት ከ50399 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኛዎቹ ሴቶችና ሕፃናት መሆናቸውም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመለክቷል። የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት የተባበሩት መንግስታት ድርጅት የሕፃናት ድርጅት ዩኒሴፍ 18000 ሕፃናት መገደላቸውን ከ34000 በላይ ደግሞ መቁሰላቸውን እንዲሁም 1 ሚሊዮን የሚጠጉ ሕፃናት በተደጋጋሚ መፈናቀላቸውን ገልጿል። እስራኤል በጋዛ ሰርጥ ማንኛውም ሰብአዊ እርዳታ እንዳይገባ ከአንድ ወር በፊት ክልከላ ማስቀመጧን ተከትሎ የሰብአዊ ቀውሱ መክፋቱን የእርዳታ ድርጅቶች እየገለጹ ነው። እስራኤል በጋዛ በፈጸመችው የተቀናጀ ጥቃት 2/3 የጋዛ ህንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። በሌላ መረጃ ፕሬዚዳንት ዶናልድ ትራምፕ አዲስ ታሪፍ መጣላቸውን ተከትሎ ዓለም አቀፍ የአክሲዮን ገበያ ወርዷል። በእስያ ፓሲፊክ ቀጠና አክሲዮን ገበያ ለሁለተኛ ቀን የወረደ ሲሆን በ2020 በኮቪድ ወረርሽኝ ወቅት ከወረደ በኋላ ግዙፉ የአሜሪካ ኩባንያዎች ገበያ አስጨናቂ ቀናት ገጥሟቸዋል። ናይክ፣ አፕል፣ ታርጌት ከትላልቅ ኩባንያዎች መካከል ከባድ ጉዳት የደረሰባቸው ሲሆኑ ሁሉም ኩባንያዎች ከ9 በመቶ በላይ ሽያጫቸው መውረዱ ተነግሯል። ፕሬዚደንት ዶናልድ ትራምፕ በዓለም አቀፍ ምርቶች ላይ በጣሉት ዝቅተኛ 10 በመቶ ታሪፍ የፌዴራል ገቢን በማሳደግና የአሜሪካን አምራቾች ወደ ሀገራቸው በመሳብ የሀገሪቱ ኢኮኖሚ እንደሚያሳድግ በዋይት ሀውስ ለጋዜጠኞች ተናግረዋል። ሐሙስ ዕለት የአክሲዮን ገበያ ያሽቆለቆለ ሲሆን በዚህ አይነት አለመረጋጋት ወቅት ደህንነቱ የተጠበቀ ጥሪ ተደርጎ የሚታወቀው ወርቅ ወደ ከፍተኛ ጭማሪ አሳይቷል። የአሜሪካው ፕሬዝደንት የዋሽንግተን የንግድ አጋር የሆኑት ቻይናና አውሮፓ ህብረት ጨምሮ በርካታ ሀገሮች ምርቶች ላይ የሚፈጸም ከፍተኛ ታሪፍ ጥለዋል። በጥቅሉ 54 በመቶ ታሪፍ የጣሉት ቻይናና 20 በመቶ የተጣለበት የአውሮፓ ህብረት አጸፋዊ እርምጃ እንደሚወስዱ ዝተዋል። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን የአውሮፓ ድርጅቶች በአሜሪካ ያቀዱትን ኢንቨስትመንት እንዲሰርዙ ጥሪ አቅርበዋል።
ታሪፍ ከሌሎች ሀገራት የሚገቡ ምርቶች ላይ የሚጣል ታክስ ሲሆን ረቡዕ ዕለት ትራምፕ ያሳወቁት ታሪፍም ከ100 ዓመታት በኋላ የምርቶች ዋጋ እንዲያሻቅብ ያደርጋል የተባለ ነው። የዓለም የንግድ ድርጅት እርምጃው በእጅጉ እንዳሳሰበው የገለጸ ሲሆን ድርጅቱ በዚህ ዓመት የንግድ መጠን በ1 በመቶ ሊቀንስ እንደሚችል ግምታውን አስቀምጧል። ነጋዴዎች ታሪፉ የዋጋ ግሽበትን እንደሚጨምርና እድገትን ሊያስተጓጉል ይችላል የሚልም ስጋት አላቸው። ፕሬዚደንት ትራምፕ እርምጃው የዓለምን የንግድ ስርዓት የቀረጸው አሜሪካ መር ነፃ ንግድ ላይ ከፍተኛ ዋጋ ያለው ቁማር መሆኑን አጣጥለውታል። በጣም በጥሩ መንገድ እየሄደ ይመስለኛል ብለዋል። አንድ ታካሚ ዶክተር ወደ ሕክምና የሚደረግለት አይነት ነው። እናም ትልቅ ነገር ነው። ይህ በትክክል በዚህ መንገድ ይሆናል ይላሉ። ገበያው እያደገ ይሄዳል። ስቶክ ገበያው ያድጋል። አገሪቱ ታድጋለች ሲሉም አክለዋል። የዋይት ሀውስ ባለስልጣናት አዲሱ ታሪፍ የድርድር ስልት አይደለም ይላሉ። ፕሬዚደንቱ ትራምፕ ግን ከንግድ አጋሮች ጋር በመነጋገር በራሳቸው ክፍት የሆኑ ነገሮችን ጠቁመውበታል። ሐሙስ ዕለት አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርጋኒ ከሀገራቸው አሜሪካ ጋር የሚገቡት ተሽከርካሪዎች ላይ 25 በመቶ ታሪፍ በመጣል አጸፋ ትወስዳለች ብለዋል። ኩባንያዎች የታሪፉን ጫና ብቻቸውን መቋቋም ከአጋሮቻቸው ጋር መጋራት አሊያም ለደንበኞቻቸው በማስተላለፍ ሽያጭን አደጋ ላይ መጣል የሚችሉ ምርቶችንም ተከበውበታል። እርምጃው ከዓለም ኢኮኖሚ ከ10 በመቶ እስከ 15 በመቶ ድርሻ ባላቸው የአሜሪካ ሸማቾች ላይ ግዙፍ ተጽዕኖ እንደሚኖረው ይጠበቃል። በሌላ ዜና ዛምቢያውያን በአሰቃቂ የሕፃናት መደፈር ሪፖርቶች አደባባይ ወጡ። ባለፉት 2 ወራት ዛምባውያን ሞትን ባስከተሉ የበርካታ ሕፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተገኘውን የ7 ዓመት ልጁን የደፈረ አባት ይገኝበታል። የ5 ዓመት አባት ልጅ በ4 ወንዶች በቡድን መደፈርን ጨምሮ የ6 ዓመት ልጁን በመድፈር የብልት ኪንታሮትና የአባላዘር በሽታ ያስያዘበት አባት ታስሮበታል። የዛምቢያ ፍትህ ሚኒስቴር ፕሪንሰስ ካሱኑ ዙሉ መድፈርን ለመከላከልና ሕፃናትን ከጥቃት ለመጠበቅ የደፋሪዎችን ብልት መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርበዋል። እንደ አገር ከዚህ በታች መውረድ እንችላለን? ወደ ማህበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ሲያሳምማል ይላሉ። አሁን ከህግ በላይ ነው። ሞራላችን ለመጠበቅ እንደ ዛምባውያን መመርመርና እንደ ዛምባውያን የእናንተ ፋንታ ነው ብለውም ለአገሪቱ እንደራሴዎች መልእክታቸውን አስተላልፈዋል። ሪፖርቶችን ተከትሎ ሐሙስ ዕለት የሲቪል ማህበር ድርጅቶች፣ ሙዚቀኞችና ግለሰቦች የተቃውሞ ሰልፍ በማድረግ መንግስት የህፃናት ደፋሪዎችን ጉዳይ ከባድ ቅጣትን የሚጥሉ ህጎችንም እንዲወጣ ጠይቀዋል። ለምክትል ፕሬዚደንት ሙታላኖ አማጎሶ በድጋሚ የፊርማ ማሰባሰብና በህፃናት መደፈር የተጠረጠሩ ሰዎች ዋስትና እንዲከለከሉ የህግ ለውጥ እንዲደረግም ጠይቀዋል። ምክትል ፕሬዚደንቱ ጉዳዩ የዛምቢያ ዜጋ የሚያሳስብ በመሆኑ አቋም መያዝ አለበት ሲሉ ምላሽ ሰጥተዋል። በተቃውሞ ሰልፉ የተሳተፈች ሙዚቀኛ ለልጆቻችን ደህንነት ያለው አካባቢ ልንፈጥር ይገባዋል ስትልም ለቢቢሲ ተናግራለች። ሲስታዲ በሚል ስም የምትታወቀው ሙዚቀኛ ህፃናት ደፋሪዎች ብልታቸውን ሊቆረጥ ይገባል ያለችም ሲሆን ይህም ለህፃናት ደህንነት ሲባል እና ከወንዶች ክብራቸውን መግፈፍ ያስፈልጋል ምክንያቱም አይገባቸውም እና ትላለች። እንደ ኤሮፓውያን አቆጣጠር በ2024 3 ወራት ብቻ በዛምቢያ ከህፃናት ጾታዊ ጥቃት ጋር በተያያዙ ከ10,000 ሰዎች የሚበልጡ ሪፖርቶችም በዚህ ጉዳይ ላይ ወጥተውበታል። የሀገሪቱ ብሔራዊ ብሮድካስቲንግ ኮርፖሬሽን እንደዘገበው አብዛኞቹ ሪፖርቶች በዋና ከተማው ሉሳካ ተመዝግበዋል። ክቡራትና ክቡራን የዋንጫ ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንዲሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ